ሰላም ሰላም ውድ የቲቸር ታዴ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ውድ ተማሪዎች ሁሉ ሰላም ነው? ጋር ሁሉ ሰላም ነው። እንግዲህ ዛሬ ደግሞ በሰባተኛ ክፍል በጀነራል ሳይንስ ሰብቶፒካችን ወይም ደግሞ ንዑስ ርዕሳችን የምንማማረው በተለይም ስለ ሲምፕል ኬሚካል ሪያክሽን ይሆናል ማለት ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ኮሜንት እየሰጣችሁ ይህ ቻናል እንዲያድግ የቻላችሁትን ያክል ሰፖርት እንድታደርጉኝ እየጠየኩኝ ቀጥታ ወደ ትምህርቱ። እንግዲህ ሲምፕል ኬሚካል ሪያክሽን ምንድን ነው? ዘ ስታርቲንግ ማቴሪያልስ ኢን ኬሚካል ሪያክሽን ኮልድ ሪያክታንትስ ሪያክት አሎን ኦር ዊዝ ኢች አዘር ቱ ፕሮዲውስ ዋን ኦር ሞር ኒው ሰብስታንስስ ኮልድ ፕሮዳክትስ። እንግዲህ ሪያክታንቶች አሉ። ሪያክታንቶች ማለት መጀመሪያ ላይ የሚገኙት ወይም ደግሞ ፕሮዳክቱን ለመስጠት የሚቀመጡ ኬሚካሎች ሪያክታንት ይባላሉ። ከሪዛልቱ በፊት ማለት ነው፣ ወይም ደግሞ ከፕሮዳክቱ በፊት ማለት ነው። ሪያክታንት ጊቫስ ፕሮዳክት። ስለዚህ አሮ የሚያመለክተው አለ። አን አሮ ሴፓሬትስ ዘ ቱ ሳይድስ ኤንድ ካን ቢ ሪድ አስ ፕሮዲውስ ጊቭ ፎር ይልድ። ይሄ ይቺ ምልክት የምታሳየው ይቺ ቀስቷ ማለት ነው። ይቺ ቀስቷ የምታሳየን ነገር ምንድናት ማለት ነው? ይቺ ፓርት ሪዛልቱን የሚሰጠንን ወይም ደግሞ ፕሮዳክቱን ለመግለጽ የምንጠቀምበት ቦታ ነው ማለት ነው። ስለዚህ አሮ ጊቭስ ወይም ደግሞ ዊል ወይም ደግሞ ፎርም ወይም ደግሞ ፕሮዲውስ የሚለውን ነገር ኢንዲኬት ያደርግልናል ማለት ነው። ሪያክታንትስ አር ኦልዌይስ ራይትን ኦን ዘ ሌፍት ሃንድ ሳይድ። ሪያክታንቶች ብዙ ጊዜ በግራ ሳይድ በኩል ወይም ደግሞ በግራ አቅጣጫ በኩል የሚጻፉ ሲሆን በአሮው የሚመጣው ወይም ደግሞ በአሮው በቀስቱ አማካኝነት መጨረሻ ላይ የሚገለጸው ምንድናቸው? ፕሮዳክቶቹ ናቸው። ወይም ደግሞ በቀኝ በኩል ማለት ነው። በቀኝ በኩል የሚቀመጠው ምንድነው? ፕሮዳክት ይባላል። ፕሮዳክት ኢዝ ኦር አር ራይት ኦን ዘ ራይት ሃንድ ሳይድ ባይ ፑቲንግ ፕላስ ሳይን ሪድ አስ ኤንድ ኢፍ ዜር አር ቱ ኦር ሞር ፕሮዳክትስ ዘ ፕላስ ሳይን ሚንስ combines with or react with. For example, when magnesium is in its metal form, it will be burned very easily in air. In burning of magnesium, the reactants are magnesium and oxygen, while the product is the white ash known as magnesium oxide. እንግዲህ ቱኤምጂ አለ ወይም ደግሞ ማግኔዚየም ኦክሳይድ አያችሁ፣ ሲደመር አለ። ሲደመር ማለት ሪያክት ሲያደርጉ ማለት ነው። በሌላ አባባል ወይም ሲቀላቀል ፕላስ ኦቱ ኦክሲጅን ማለት ነው። ስለዚህ ቱኤምጂ ፕላስ ኦቱ የሚለው በምንድን ነው? በግራ በኩል ነው የሚቀመጡት ወይም የሚጻፉት። ይሄ ደግሞ ምን ይባላል? ሪያክታንት ይባላል። ሪያክታንት ነው ይሄ አሮ። እነዚህ ሁለቱ ሲገናኙ የሚሰጠን ውጤት አሮ እንደሚያሳየው ምን ይሆናል ማለት ነው? ቱ ኤምጂኦ ይሆናል ወይም ደግሞ ማግኔዚየም ኦክሳይድ ይሆናል ማለት ነው። ይሄ ምን ይባላል? ፕሮዳክቱን ነው ማለት ነው የሚያሳየው። ስለዚህ አንዱ የሲምፕል ኬሚካል ሪያክሽን ፕሮሰስ የምናይበት ኤግዛምፕል ነው ማለት ነው። ሲሚላርሊ በተመሳሳይ መልኩ ኢን ሪያክሽን ቢትዊን አይረን ኤንድ ሰልፈር፣ በተመሳሳይ መልኩ በአይረን እና በሰልፈር መካከል የሚደረገው ሪያክሽን ወይም ደግሞ የሚደረገው የኬሚካል ቅይጥ the iron and sulfur atoms are reacts whereas the formed new substance iron sulfide is the product ይላል ማለት ነው። ለምሳሌ አይረን ፕላስ ሰልፈር አለ። ሁለቱ ኬሚካሎች ሪያክት አደረጉ ወይም ተደመሩ ወይም ደግሞ ተቀላቀሉ፣ ምን ይሰጠናል? አይረን ሰልፋይድ ይሰጠናል ማለት ነው። አይረን ሰልፋይድ ማለት ደግሞ ምንድነው? ፕሮዳክቱ ነው ማለት ነው። By the chemical reaction, some of the common examples of changes brought about rusting of iron, fermentation, digestion of food. እነዚህ በሙሉ ምንድን ናቸው? ስለ ሲምፕል ኬሚካል ሪያክሽን አጠቃላይ የሚያስረዱ ናቸው ማለት ነው። ስለዚህ
ውድ ተማሪዎች የዛሬው የሰባተኛ ክፍል የጀነራል ሳይንስ ንዑስ ርዕሳችን ይህን ይመስላል። በቀጣይ እስከምንገናኝ ሰላም ቆዩልኝ።